ጡት ለመቀነስ ወይም ጡት ቀና ለማድረግ እያሰብሽ ጠባሳው አሳስቦሻል? እንግዲያውስ ይሄ ቪዲዮ ላንቺ ነው። ጡት መቀነስ ወይም ጡት ማቃናት ሰርጀሪ ብረስት ሊፍት ወይም ብረስት ሪዳክሽን በተገናኘ ብዙ ጊዜ የምንጠየቀው ጥያቄ ጠባሳ ይኖረዋል ወይ ጠባሳ ቤት ነው ወይ የሚል ጥያቄ ነው። ስለ ጠባሳ ስናወራ ሁሉ ጊዜ እንግዲህ ሰርጀሪ ስንሰራ ቆዳ የሰውነት ክፍል ቆርጠን አወጣን ሰፍተን ነው የምንሰራው። በዛ ምክንያት የተወሰነ ፓርት የተሰፋ ጠባሳ ምልክት ነገር ይኖራል ማለት ነው። ብዙ ጊዜ ግን የምናደርገው ምንድነው አንደኛ ያ ነገር የሚታይ ፊት ለፊት የሆነ ነገር እንዲሆን አንፈልግም ማለት ነው። በተለይ አሁን ጡት ጋር በተያያዘ ፊት ለፊት የሚታይ በልብስ የሚታየው ላይኛው የጡት ክፍል ላይ ምንም አይነት ጠባሳ እንዲኖር አንፈልግም ማለት ነው። ኮርስ ብረስት ሪዳክሽን ወይም ሊፍት ስንሰራ ሰርጀሪ የምንሰራው ቆዳውን ቆርጠን ቀንሰን ስለሚሆን የተወሰነ ነገር ይኖራል፣ ግን ፊት ለፊት የሚታየው ፓርት ላይ ምንም አይነት ጠባሳ የሚታይ ጠባሳ አይኖርም ማለት ነው። ብዙ ጊዜ በብረስት ሪዳክሽን ወይም ሊፍት ስንሰራ የሚኖረን ስፌት ወይም ጠባሳ የሚኖረው ወይ ይሄ ኤሪዮላ የምንለው ጥቁሩ ፓርትና ቆዳችን በምትገናኘው ዙሪያዋን ብቻ ሊሆን ይችላል። እንደምንቀንሰው የጡት መጠን አንዳንድ ጊዜ ደግሞ ከሱ ጀምሮ ወደ ጥፋቱ የሚሆነው ፓርት ላይ ሊሆን ይችላል። ሌላ ጊዜ ደግሞ እንዲሁ በጣም ትልቅ ከሆነ የምንፈልገው ኢንቨርትድ ቲ የምንለው ጥፋቱ ላይ ብቻና ከጥፋቱ ወደ ጥቁሩ ፓርት የሚሄደው ፓርት ላይ ሊሆን ይችላል ማለት ነው። ስካር ፓተርኑ ይለያያል። እንደምንቀንሰው የጡት መጠን የተለያየ ሊሆን ይችላል። በአጠቃላይ ግን ፊት ለፊት የሚታየው ፓርት ላይ ምንም አይነት ጠባሳ የሚታይ ጠባሳ እንዲኖር አናደርግም ማለት ነው። በአጠቃላይ ስለ ብረስት ሪዳክሽን ወይም ብረስት ሊፍት ጡት መቀነስ፣ ጡት ማቃናት ጋር በተያያዘ ጥያቄ ካላችሁ ሰርጀሪው እንዴት እንደሚሰራ ሪከቨሪውን በተመለከተ ካላችሁ በሳማሪታን ሰርጂካል ሴንተር ታገኙኛላችሁ። ዶክተር በረከት ነኝ፣ ፕላስቲክ ሰርጀን።